በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደዚህ ቪዲዮ ተከታታዮች ሰዓሊ ኃይለማርያም ሽመልስ ነኝ። የቅዱሳን ስዕላት ዙሪያ መጽሐፍ አዘጋጅና አማካሪና አርት ክሪቲክ ነኝ። ቅዱሳን ስዕላትን በተመለከተ በዚህ ቪዲዮ የምንመለከተው የቅድስት አርሴማ ስዕሏን ሪቪው ይሆናል። በዚህ ቪዲዮ ላይ የምንመለከታቸው ከዚህ ከላይ የተዘረዘሩትን የቅድስት አርሴማ ታሪኳን ያሳሳል፣ ስዕሏ እንዴት ይሳላል፣ በተለያዩ ቤተ ክርስቲያናት በዚህ ዘመን የሚታዩ ክፍተቶች እና እንደ መፍትሄ ደግሞ ምን ብናደርግ ጥሩ ነው የሚለውን በተወሰነ መልኩ መለከት ይሆናል። እንደ መግቢያ ስዕል ሰፊ እና ጥልቅ ነገር ካላቸው ትርጉም ካላቸው ነገሮች ውስጥ የሚመደብ ነው። በየዘመናቱም እንደ ሰው ልጆች ስልጣኔ ትርጉሙ እየሰፋ የመጣ ነገር ነው። ግን በአጠቃላይ ስዕል ማለት የባለቤት ውክልና ማለት ነው፣ ቅዱስ ጎርጎርዮስ ዘእንዚናዙ እንደሚል። ስለዚህ ስዕልን ዲፋይን ስናደርግ አንድን ነገር በሚመስል መልኩ በእይታ አማካኝነት የሚገልጥ ነገር ነው። ስዕል ነጠላ ሲሆን፣ ስዕላት ደግሞ ብዛትን ያመለክታል። ስዕሉና የስዕሉ ባለቤት ተመሳሳይነትና ልዩነት አላቸው። ተመሳሳይነታቸው በተለያየ ውክልናቸው፣ ውጫዊ ቅርጻቸው ሊሆን ይችላል። በተለያየ ነገሮች አንድ ስዕል ባለቤቱን ሊመስል ይችላል ማለት ነው። ልዩነቱ ግን በባህሪው ወይም ስዕሉ እና የስዕሉ ባለቤት የተለያዩ አካላቶች ሊሆኑ ስለሚችሉ ማለት ነው። እና ስለዚህ በአጠቃላይ አንድ ነገር ስዕል ደግሞ ባለቤቱን በማያሻማ መልኩ የሚገልጽ መሆን አለበት ማለት ነው። ወደ ቤተክርስቲያን ስዕሎች ደግሞ ስንመጣ ቤተክርስቲያን ስንዱ እመቤት እንደመሆኗ መጠን መንፈሳዊ ምስጢርን፣ ታሪክና ትውፊትን በማስተባበር ልዩና እንደ ዕንቁ የሚያበራ ስርዓት ሰርታ ምዕመናን ትጠብቃለች። ከነዚህ ውስጥ አንዱ ስዕላቶች ናቸው። ስዕሎቿን ደግሞ ቅዱሳን እንዴት መሳል እንዳለባቸው የምታስተላልፍበት ልዩ የሆነ ትውፊት እና ስርዓት አላት። ሆኖም ግን እነዚህ ስርዓቶቿ ከእውቀት ማነስ የተነሳ የተጣሱ ይገኛሉ። በመጽሐፍ ቅዱስም ህዝቤ እውቀት ከማጣት የተነሳ ጠፋ እንዲል በዚህ ዘመን ከእውቀት ማነስ የተነሳ እንዲህ አይነት ክፍተቶች የታዩ ይገኛሉ። ይህንንም ደግሞ ያመጣው የባህል ወረራ ተጽዕኖ ሲሆን ይህ እንዲቆምና ወደ ትክክለኛው ቤተክርስቲያን ትውፊት ምዕመናን እንዲመለሱ ለማድረግ በማሰብ ይህ የቅዱሳን ስዕላት ዳሰሳ ተዘጋጅቷል። ይሄ ከተከታታይ ዳሰሳዎች ውስጥ የመጀመሪያው ሲሆን በዚህ ቪዲዮ የምንመለከተው የእናታችን የቅድስት አርሴማ የስዕሏ አይከን ሪቪው ወይም ደግሞ የስዕል ዳሰሳ ይሆናል ማለት ነው። ስለዚህ በመጀመሪያ የምንመለከተው ቅድስት አርሴማ ማን ናት? እናታችን ቅድስት አርሴማ በእግዚአብሔር ፈቃድ እግዚአብሔርን በቅንነት ያገለግሉ ከነበሩት ካህናት ወገን የሆነ ቅዱስ ቴዎድሮስ እና ከእናቷ ቅድስት አትናሲያ በስዕለት ነው የተወለደችው። ብሉይና ሐዲስን ተምራ የተማረችውን ደግሞ በተግባር ዘወትር በጸሎት እየተጋች ትኖር ነበረ። ትውልዷን በሮም ሀገር ሲሆን በሰማዕትነት ያረፈችው በአርመን ነው። እኛ አርሴማ ስንላት እነሱ ደግሞ ሂሪምሲ በማለት ይጠሯታል። የዚችን ወጣት ሰማዕት ታሪክ በስንክሳር መስከረም 29 ላይ ተጽፏል። እንዲሁም በተወሰነ መልኩ ታኅሳስ 6 ላይም ተጠቅሷል። ቅዳሴ ቤቷን በተመለከተ ምዕመናንም በደንብ ታሪኳን በተወሰነ መልኩ ለማወቅ ከፈለጉ የግብፅ ኦርቶዶክስ ቤተክርስቲያን ስለሷ የተሰራ ቪዲዮ መንፈሳዊ ፊልም ስላለ እሱንም ምዕመናን ቢያዩት የበለጠ ተጨማሪ መረጃ ያገኛሉ ብለን እንገምታለን። የቅድስት አርሴማ መሰረታዊ ሀሳቦች ታሪኳ ላይ ከስዕሏም ጋር የተገናኙት አበይት ጭብጦች ምንድን ናቸው ስንል ቅድስት አርሴማ ዲዮቅልጥያኖስ በመልኳ ተማርኮ ቅድስት አርሴማን ካላገባው በማለቱ ቅድስት አርሴማ እና ከእሷ ጋር አብረው ደናግለና ወንዶች ተሰደዱ። ወዴት ተሰደዱ? ወደ አርመን ሀገር ተሰደዱ ማለት ነው። እና በአንድ ገዳም በበረሃ ውስጥ ላይ እንደማለት ነው ተደብቀው በጾምና በጸሎት ለጥቂት ጊዜ ቆዩ። ይሄ ራሱ በጣም ራሱን የቻለ ከባድ ፈተና ነበረ። የምግብም እና የመጠለያ ችግሮች ስለነበረባቸው በኋላ ግን ያው ዲዮቅልጥያኖስ ሰራዊትን ልኮ በየቦታው ተአሰሷቸው። በኋላ አርመንያ መሆኗ ታወቀ። በዚህ ምክንያት ወደ ድልጣድስ መልእክት ላከ። ይህም ምንድነው? ቅድስት አርሴማን ይዞ እንዲልክለት ማለት ነው። ቅድስት አርሴማ ካስያዛት በኋላ ሲመለከታት ውበቷ በጣም ድንቅ ከመሆኑ የተነሳ መታገስ አቅቶት ባለ ትዳርም ቢሆን ካላገባሽ በማለት ያስቸግራታል። እናታችን ቅድስት አርሴማ ግን እኔ ክርስቶስ ሙሽራ ነኝ አሁንም አለችው። ሊያስፈራራት ሞከረ።
ከዛ በኋላ ብዙ መከራ አደረሰበት እሷና በደናግሉ ላይ አልሳካ ቢለው በአደባባይ በግድ ሊያገባት ቢሞክር እጁን ጠምዝዛ በሰው ሁሉ ፊት ላይ ጣለችው ማለት ነው። እና እጅግ ስላፈረ አስገረፋት፣ አሰቃያት፣ ዓይኗን አወጣ። በመጨረሻ አንገቷን አስቆርጦ ከሰማዕታቱ ጋር ተራራ ላይ ጣላት ማለት ነው። ከዚህ በኋላ ያው ድርጣድስ ባለሟሎቹን ለማደን በሚሄዱበት ጊዜ እርኩስ መንፈስ ይዞት ወደ እሪያነት ጸባይ እንደተቀየረ በኋላም የንጉሱ ወደ እሪያ ወይም ወደ አውሬ መቀየሩ ታላቅ ድንጋጤ ፈጠረ። የንጉሱ እህትም ስታለቅስ በራእይ ቅዱስ ጎርጎርዮስ እንደሚፈውሰው ትረዳለች። ከዛ ቅዱስ ጎርጎርዮስን ከጉድጓድ አውጥቶ ይወስዱታል። ድርጣድስንም ይፈውሰዋል። ድርጣድስም አምኖ እህቱን ጨምሮ ከነ ቤተሰቡ ክርስቲያን ይሆናል ከሚስቱ ጋር ማለት ነው። በኋላም ድርጣድስ በአርመንያ በ301 ዓመተ ምህረት የመጀመሪያውን ክርስቲያን ሀገር አደረጋት። ጣዖታትንም አዘግቶ በምትካቸው አብያተ ክርስቲያናትንም አሳነጸ ማለት ነው። ቅዱስ ጎርጎርዮስ ደግሞ ተበትኖ የነበረውን የቅድስት አርሴማና የሰማዕታቱን አጽም ሰብስቦ ቤተክርስቲያን አሳንጾ በታኅሳስ 6 ወር በክብር አፈለሰው። ያሳረፈበትን ስፍራ በራእየ እግዚአብሔር ገልጦላት ነበር። ከዚህ በኋላ በአርመኒያም ቅዱስ ጎርጎርዮስ እየተዟዟረ ወንጌልን እየሰበከ ክርስቲያኖችን ወደ ጌታ በረት ጨመረ። በዚህም ቅዱስ ጎርጎርዮስ ከሳቴ ብርሃንን የገለጠ በማለት በአርመን ዘንድ ይጠራል። የመጀመሪያውም የአርመን ቤተክርስቲያን ፓትርያርክ ሆኖ እንደተሾመ በታሪክ መዛግብት እንረዳለን። ቅዱስ ድርጣድስም ደግሞ ስለ እምነት ከጣዖት አምላኪዎች ጋር ከፍተኛ ትግል አድርጓል። በ11ኛው ሰዓት የመጣው ይህ ድርጣድስ ይህ ንጉስ በአርመን ቤተክርስቲያን ታላቁ ድርጣድስ ሳልሳዊ በመባል ይታወቃል። የቅድስና ማዕረግ ተሰጥቶት በታላቅ ክብር ይዘከራል። የሚታሰበውን በበዓለ ሃምሳ ከአምስተኛው እሁድ ቀጥሎ ባለው ቅዳሜ ነው። ምስራቃውያን ደግሞ በኖቬምበር 29 ያከብሩታል። ዳግመኛም በዚህች ዕለት ደግሞ ከሰማዕቷ ጋር የመንፈስ እናቷ ቅድስት አጋታንም እናስባታለን። ምክንያቱም ይህች እናት እመምኔት ስትሆን ቅድስት አርሴማን ታስተምራት፣ ታጸናት፣ ከጎኗም ትቆምላት ነበረ። ረሃቧን፣ ጥሟን፣ ስደቷን፣ መከራዋን ሁሉ አብራት ተሳትፋለች። በፍጻሜም ደግሞ አብራ ተሳይፋለች፣ ሰማዕት ሆናለች ማለት ነው። ስለዚህ ይህንን ካለን ዘንድ በቅድስት አርሴማ ስዕል የሚታዩ ክፍተቶች ምንድን ናቸው የሚሉትን ስንመለከት በሀገራችን ያሉ ክርስቲያኖች ለሰማዕቷ ያላቸውን ትልቅ ፍቅር በመመልከት አንዳንድ ሰዎች የተለያዩ ቅዱሳን አንስትን በእርሷ ስም ስዕሏን ለየብቻ አሊያም የገጽ ሽፋን በማድረግ በገድሏ ላይ አጭር ታሪኳን በማካተት ወይም በተለያዩ በማህበራዊ ሚዲያ ድረገጾች የሚዘክሩ ስዕሎቿን በዚህ በተሳሳተ መረጃ ሰለባ ምክንያት የሰማዕቷ ትክክለኛ ያልሆነ ስዕል ሲጠቀሙ እናያለን። ስለዚህ ይህንን ከማጥራት አንጻር ደግሞ በመጀመሪያ መመልከት ያለብን የቅድስት አርሴማ ስዕልን ኢትዮጵያውያን ሰዓሊዎች ስዕለዋት ያውቃሉ የሚለው ነው። ቅድስት አርሴማን በተደረጉ ጥናቶች በተለያዩ አካባቢዎች ላይ በተደረጉ ጥናቶች በሶስት መደቦች ላይ በጥንት ዘመን የተሰሩ እናገኛለን ማለት ነው። የመጀመሪያው ከመቀሌ ከተማ ወጣ ብላ በምትገኘው ሆሎ ዮሐንስ ተብላ በምትጠራው ቤተክርስቲያን ውስጥ ላይ የቅዱስ ዮሐንስ ቤተክርስቲያን ነው። እዛ ውስጥ ላይ ጥንታዊ ብራና አለ። በዛ ላይ ገድለ ሰማዕታት ይገኛል። ከዛ ገድለ ሰማዕታት ውስጥ ላይ የቅድስት አርሴማ ስዕል ይታያል ማለት ነው። እና የአስደናቂ መጽሐፍ ሲሆን በውስጡ የመልአክ ስዕላትን እንዲሁም የብዙ ሰማዕታትን ስዕላትን በተለያዩ መንገድ የተሰሩ የሀረጋትን የያዘ ገድል ነው። የተሳለውም በ15ኛው መቶ ክፍለ ዘመን ሲሆን ይህንንም የሚገልጹ የአሳሳል ዘይቤዎች እንመለከታለን ማለት ነው። በተለይ የቀለም አጠቃቀሙ፣ የመስመር አያያዙ እና የሀረግ አሰራሩ በ15ኛው ክፍለ ዘመን የሚታየውን የአሳሳል ዘይቤ የሚያንጸባርቅ ሲሆን በዚህ ስዕል ላይ እናታችን ቅድስት አርሴማ ፀጉሮቿ ተሸፋፍና እጆቿን ዘርግታ በአንቃዶ ስትጸልይ ትሳላለች። በስዕሉ ላይም ከሰማዕቷ ከላይ የተጠቀሱትን ይሄ የቅድስት አርሴማ መገለጫ ተብሎ በዚህ ዘመን የሚታሰቡትን ዘንባባ፣ መስቀልና ጽዋ ይዛ አትታይም። ይሄ በየትኞቹ ስዕሎቹ ጥንታዊ ስዕሎች ላይ የሌለ እንደሆነ እንመለከታለን። ሌላኛው ደግሞ የምንመለከተው የቅድስት አርሴማ ስዕልን በ17ኛው ክፍለ ዘመን የተሳለ የእንጨት ሰሌዳ ስዕል ወይም በተለምዶ የገበታ ስዕል የሚባለው በውጮቹ አይከን የሚሉት ሲሆን ይህ ስዕል የተሳለው በቀዳማዊ ጎንደር የአሳሳል ዘይቤ ሲሆን እዚህ ጋርም በድጋሚ እንደምንመለከት መስቀል፣ ዘንባባ፣ ሆነ ጽዋ እናታችን ቅድስት አርሴማ ይዛ
አልተሳለችም። ይልቁንም አጠገቧ ደናግል ከበዋት ይታያል። የስዕሉ አድራሻ ባደረኩት ጥናት በጣና ገዳም ውስጥ በአንድ ውስጥ እንደሚገኝ ይጠቁማል። የትኛው እንደሆነ ማወቅ አልተቻለም እስካሁን ድረስ ማለት ነው። መረጃው በሚገኝ ጊዜ ያው ወደፊት የምናውቀው ይሆናል። ሌላኛው ደግሞ የምንመለከተው እጆቿን አመሳቅላ እንደሆነ እናያለን። የእጆቿ የውጫዊ አቋቋሟ ማለት ነው ስንመለከት አመሳቅላ እናያለን። ሁለተኛ የቀለም አጣጣሉንም ስንመለከት ሞር የአፈር ቀለም ናቹራል ፒግመንት በመጠቀም የተሰራ ነው። እንዲሁም ደግሞ ከእሷ ጋር ደግሞ ደናግላኖቹ ተሰብስበው ይታያሉ ማለት ነው። ባለ ሁለት በር ተካፋች ሲሆን በስተግራ በኩል ደግሞ የእመቤታችን ምስለ ቆሮንዳ ስዕል የሚታይ ይሆናል ማለት ነው። ሌላኛው ደግሞ የምንመለከተው የእናታችን የቅድስት አርሴማ ስዕል የግድግዳ ስዕል ሲሆን የተሳለው በ15ኛው ክፍለ ዘመን በሁለተኛው ጎንደር አሳሳል ዘዬ እንደሆነ ጥናቶች ይመለከታሉ። ስዕሉ የሚገኘው በጣና ገዳማት በሚገኘው የእናታችን የቅድስት አርሴማ ገዳም ነው። በዚህ ገዳም ውስጥ በምዕራብ ገጽ ላይ የቅድስት አርሴማ 4 ስዕሎች የሚገኙ ሲሆን ሰማዕትነት ስትቀበል ከቅድስት አውጋንያ ወይም ደግሞ ቅድስት አጋታ ጋር የሆነ ያሉ ስዕሎች ተጠቃሾች ናቸው ማለት ነው። እና እዚህ ጋር እንደምትመለከቱትም ትንሽ ዙም አድርገን ብንመለከተው እዚህ ጋር እናታችን ቅድስት አርሴማ ከሰማዕታቱ ጋር እየጸለየች እናያለን። እዚህ ጋር ደግሞ አንገቷ እየተሰየፈች እንመለከታለን ማለት ነው። የሚሰይፋትም ያው ወታደር እንደሆነ እናያለን ማለት ነው። ሌላኛው ደግሞ የምንመለከተው ከጥንት ዘመን ቀጥሎ በዚህ ዘመንም ያሉ ሰዓሊዎች ቅድስት አርሴማን ታሪኳን እና ተጋድሎዋን ሳያፋልሱና ሳይቀላቀሉ በዚህ ዘመን የሚስሉ ሰዓሊዎችም ይገኛሉ። ለምሳሌ ከወንዶች ሰዓሊ ዘሪሁን እዚህ ጋር የሳለው ስዕል እንመለከታለን። እዚህ ጋር ደግሞ እህታችን ሰዓሊት ማርታ የሳለችው ስዕል ነው። የእህታችንን ስዕል ሙሉ በጥራት የሚያሳይ ስላላገኘው ነው፣ ግን ከቅዱሳን ሰማዕታቶቹ ጋር በአንድነቱና እንዲሁም ቅዱስ ጎርጎርዮስና ቅዱስ ድርጣድስንም ባካተተ መልኩ ተሰርቷል። እዚህ ጋር ደግሞ ቅድስት አርሴማ ድርጣድስን ድል ስታደርገው ያለው ነው። በትንሽ አቅሟም ቢሆን በትንሽ ጉልበቷም ቢሆን ድርጣድስን ድል ማድረጓን ለማመልከት ነው የተሰራው። እዚህ ጋር እንደምትመለከቱት ደግሞ ድርጣድስ በሙሉ ገጽ ተደርጎ መሰራቱ ይህንንም የሚያሳይ ነው። ሌላው ደግሞ በአርመን ቤተክርስቲያን የቅድስት አርሴማ የተሳለ ስዕል ይገኛል ሲባል አዎ የተሳሉ ስዕሎች እናገኛለን። ይሄ ቅዱስ አጽሟ ያረፈበት ስፍራ ሲሆን እዚህ ጋር ደግሞ የተሳለው ስዕል ሲሆን እዚህኛው ጋር ደግሞ ስንመጣ ሆቫንያቲያን የተባለ ሰዓሊ የሳለው ስዕል ነው። ወደፊት ደግሞ በቀጣይ ስላይዶች ላይ ደግሞ ስለዚህ አንዳንድ ሀሳቦች የምናነሳ ይሆናል። በግብፅ ኦርቶዶክስ ቤተክርስቲያን የተሳሉ ስዕሎች ደግሞ ስንመለከት እዚህ ጋር መልአኩ የክብር ልብስ ለብሶ አክሊል ይዞ ለእናታችን ለቅድስት አርሴማ ሲሰጣት እንመለከታለን። በዚህኛው ስዕል ላይ እናታችን ቅድስት አርሴማ ምንም መስቀል አልያዘችም፣ ግን ሰማዕትነቷን የሚገልጽ በእነሱ ባህል ዘንባባ ሲይዘው ስለዋታል ማለት ነው። ሌላ ደግሞ ከእሷ ጋር አብረው ደናግላኖቹን እና የእጅ ስራ ይሰሩ ስለነበረ በዛ በገዳም ውስጥ ላይ በችግራቸው ጊዜ ያንን እየሸጡ ስለነበረ ያንን የሚያመለክት ነገር በዚህ መልኩ ተስሏል። በምስራቅ ኦርቶዶክስ ቤተክርስቲያን ደግሞ የሰሩት ደግሞ በእንደዚህ አይነት መልኩ ቅድስት አርሴማን ሰርተዋታል። እንዲሁም ደግሞ ለብቻዋ በዚህ ጋር ደግሞ በጋራ ከቅድስት አጋታ እና ከቅዱስ ጎርጎርዮስ ጋር ትውፊታቸውን እና ስርዓተ እምነታቸውን በሚገልጽ መልኩ አድርገው ሰርተዋታል። በዚህኛውም ጋርም ስንመለከት ዘንባባ፣ መስቀል ወይም ጽዋ አንዳቸው ቦታ ላይ አልያዘችም። የበፊቱን ስላይድ ስንመለከት እዚህ ጋር መስቀል ነው እንጂ ያዘችው ጽዋ ወይም ደግሞ ዘንባባ ይዛ አልተሳለችም ማለት ነው። ስለዚህ በዚህ ዘመን የሚታዩ ክፍተቶች ምንድን ናቸው ሲባል የመጀመሪያው ሰማዕታት ያሉትን ስዕሎች የሌሎች ቅዱሳን አንስት ስዕሎች በማቀላቀል መጠቀም፣ የሌሎችን ቅዱሳን አንስትን ስዕሎችን የቅድስት አርሴማን ስዕል ብሎ በማለት፣ ሁለተኛ ነገር ደግሞ የሌሎች አብያተ ክርስቲያናት ቅድስት አርሴማን ይወክላሉ ያዘጋጁትን ስዕልም እንደወረደ መጠቀም፣ ይህም ራሱ ይዞት የመጣው ፈተና ስላለን በምሳሌ እናያለን። ሶስተኛ ደግሞ ስለ ሰማዕቷ ታሪክ በደንብ ባለማጥናት ምክንያት ቅዱስ ድርጣድስን በቀደመ ክብሩ ብቻ እያነሱ መውቀስ፣ እንዲሁም ደግሞ እንደ መናፍቅ ወይም እንደ ኃጥእ አድርጎ መሳል ናቸው። ስለዚህ የእነዚህም የተወሰነ ማሳያ የሚሆኑ ስዕሎችን እንመለከታለን ማለት ነው። በዚህ በስተግራ በኩል የምንመለከተው ሆቫንያቲያን
የሚባል ሰዓሊ የሳለው ስዕል ሲሆን እዚህ ጋር ደግሞ ሰዓሊ ደረጀ አለሙ የሳለው ስዕል እንመለከታለን። እዚህኛው ስዕል ላይ ስንመለከት መልአኩ እዚህ ጋር እንደምትመለከቱት እርቃኑን ሆኖ የተሳለ ስዕል ነው። ይሄኛውም በተለይ የአርመን ቤተክርስቲያን በሚስሉ ጊዜ የካቶሊክ ተጽዕኖ አድሮባቸው ስለነበር በዚህ ምክንያት ስዕል በሚስሉ ጊዜ ከስዕሉ ጀርባ የሚገኝ የባክግራውንድ አሳሳል፣ ጥልቀት አድማስ መጠቀም እንዲሁም ደግሞ በተለይ መላእክትን እርቃን አድርጎ መስራት ነገሮች አሉ። ይህ መላእክትን እርቃን አድርጎ መስራት ደግሞ ከካቶሊኮች የተገኘ ነው። ካቶሊኮች ላይ ደግሞ ይህንን ነገር የሚጠቀሙበት በተለይ ከግሪክ ሚቶሎጂ ጋር የተገናኘ ነገር አለ። ኪውፒድ የሚባል አለ። ኪውፒድ የቬነስ ልጅ ነው። ኪውፒድ ደግሞ የፍቅር አምላክ ከሚባል እና በቀስት ወይም ደግሞ በፍላጻ ሰዎችን የሚነድፍ ነው። በፍቅር እንዲነደፉ የሚያደርግ ነው እና ከዚህ ጋር ተያይዞ የሚመጣ ነው እና ያንን ትውፊት ስለነበረ አረመኖች ደግሞ የአሳሳል ትውፊታቸውን በተለይ የግድግዳ ስዕል የአሳሳል ትውፊት ሙሉ ለሙሉ የሌላቸው ከመሆኑ አንጻር በካቶሊኮች ተጽዕኖ ውስጥ ላይ ሙሉ ለሙሉ ከመግባታቸው የተነሳ የአሳሳል ቴክኒኩ በሙሉ የሮማን ወይም ኢታሊያዊት የአሳሳል ስታይል ነው የተጠቀሙት እና በዛ ሂደት ውስጥም መልአኩን በእርቃኑን አድርጎ ሰርተዋል። ይሄ ስዕል ወደ ኢትዮጵያ ሲመጣ ይህንን ስዕል እንደወረደ የተወሰኑ ማስተካከያ ከማድረግ ውጭ ጥልቀት አድማስ ያለው የገጸ ባህሪያትን አድቅቆ የማሳየት አሳሳል እንዳለ ሆኖ በተጨማሪ ግን እዚህ ጋር የምንመለከተው መልአኩንም እርቃኑን አድርገው ሰዓሊዎቹ ሰዓሊ ደረጀ አለሙ በ2005 ዓ.ም ስሎታል። ቤተክርስቲያኑ ለደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን የተሳለ ይላል። እርግጠኛ ባልሆንም ግን የአፍሪካ ደብረ ምሕረት ቅዱስ ሚካኤል ይመስለኛል የተሰራው እና አለባበሷንም ሁሉንም ነገርም ከዛ አድርገው ነው የወሰዱት። ሰዓሊዎቹ ግን ይህንን ነገር መነሻ አድርገው ማሻሻል ያለበትን ነገር ታሪኩን አንብበው ቢሰሩት ሞር የተሻለ ነው የሚሆነው። ምክንያቱም በእነሱ የአሳሳል ትውፊት ቅዱሳንን በግማሽ ገጽ መስራት ወይም በሙሉ ገጽ መስራት የሚል ስርዓት ስለሌላቸው ማለት ነው። እዚህ ጋር እንደምትመለከቱት ቅዱሳኖቹ ሰማዕትነት እየተቀበሉ ያሉት ራሱ በግማሽ ገጽ ተደርገው ነው የተሰሩት ማለት ነው። ለቅድስት አርሴማ በእኛ ቤተክርስቲያን ላይ ግማሽ ገጽ መሆን የኃጥአን መገለጫ፣ ሙሉ ገጽ መሆን ደግሞ የጻድቃን መገለጫ ስለሆነ ይሄኛው ከአርመን ሲመጣ ቅዱስ ድርጣድስንም እነሱ ኃጥ ነው ብለው አሁን አያስቡም። ግን በግማሽ ገጽ አድርጎ መስራታቸው ያንን ነገር የሚገልጽ ስላልሆነ ያ ትውፊት ስለሌላቸው በግማሽም ተደረገ በሙሉ ገጽም ተደረገ ዋናው ሰዓሊው ይገልጽልኛል የሚለውን ሀሳብ ብቻ ነው የሚያስቀምጠው ማለት ነው። ስለዚህ ወደኛ ሲመጣ ግን ድርጣድስን እንዲህ በግማሽ ገጽ ተደርጎ መሰራቱ ራሱ አንዱ የምንመለከተው ስህተት ነው ማለት ነው። ሌላኛው ደግሞ የምንመለከተው በቅድስት አርሴማ ተብለው ሌሎች ገበያ ላይ የዋሉ የሌሎች ቅዱሳን አንስት ስዕሎች ናቸው። እነዚህም የነ ቅድስት ባርባራ ስዕል፣ የነ ቅድስት ኪሪያኪ፣ ቅድስት ሉሲያ የነዚህ የመሳሰሉት ብዙ ስዕሎችን እናያለን ማለት ነው። ከነዚህ ውስጥ አንዱ እና በስፋት ብዙ ሰው ላይ የምንመለከተው የዚህ የጽዋ አድርጎ የመሳል ስዕል ነው። ጽሑፉንም እንደምንመለከተው ሀጊያ ባርባራ ይላል እና ይሄ ምን ተጽዕኖ ፈጠረ ስንል እናታችን ቅድስት አርሴማን የተለያዩ ሰዓሊዎች እዚህ ጋር እንደምንመለከተው እዚህ ጋር ቀሲስ አማረ ክብረት የሳሉት ስዕል ነው። እዚህ ጋር ደግሞ እነ ታደሰ የማነ ጽዋ ሲይዞ የሳሉት ስዕል ነው። እዚህ ጋር ደግሞ ሰዓሊው የማይታወቅ ርዕሱን ያላገኘሁለት ነው። የሰዓሊውን ስም በደንብ በግልጽ የሚገልጽ ስላልሆነ ነው። ግን ኦንላይን የሚሸጥ የቅድስት አርሴማ ስዕልም ላይ በእንደዚህ አይነት መልኩ ጽዋ አድርጎ የመሳል ሂደት ነው እና አሁን ባሉኝ መረጃ ብዙ ሰዓሊዎች በአንድም በሌላም ታሪኳን ካለማወቅ እስከ ቅርብ ዓመታት ድረስ ጽዋ ሲይዘው የሚስሉ ሰዓሊዎች ነበሩ። በኋላ ያንን አስተካክሎ የተዋወሙ አሉ። በዛው ደግሞ ጸንተው ደግሞ የሚስሉም እንዳሉ መረዳት ያስፈልጋል ማለት ነው። ስለዚህ በእንደዚህ አይነት መልኩ ድርጣድስ እየተረገጠ በግማሽ ገጽ ተደርጎ እናታችን ቅድስት አርሴማ በእንደዚህ ተከናንባ የምንመለከተው በሁለተኛ ደረጃ በስፋት የሳሉት ቀሲስ አማረ ክብረት ናቸው። የእሳቸው ስዕል በሶሻል ሚዲያ በስፋት እየተሰራጨ እንደሆነ እንመለከታለን። ይህንንም ስዕል በሀሳብ ደረጃ በወቅቱ አነጋግሬያቸው ተነጋግረን ተከናንባ አልነበረም። ይሄ ቤተክርስቲያን ይህ ስዕል የተሳለው እዚሁ አጠገቡ ጋር ሌላ የቅድስት አርሴማ ስዕል ይገኝ ነበረ። እዛ ላይ ፀጉሯ ይታይ ነበረ። ይቅርታ
በኋላ እንድትከናነብ ፀጉሯን ሀሳብ ሰጥቻቸው ነበር። እንዲሁም ደግሞ ጽዋም የእሷ መገለጫ እንዳልሆነ፣ ዘንባባውና መስቀሉ የእሷ መገለጫ እንዳልሆነ እጆቿን አመሳቅላ ወይ ደግሞ በአንጋዶ ሆና እንድትሳል የሚል ሀሳብ አቅርቤላቸው በወቅቱ ፀጉሯንም ራሱ እየታየ ተለምዷል። በዚህኛው ስዕል ምክንያት ማለት ነው። በዚህኛው ስዕል በእነዚህ በሁለቱ ስዕል ምክንያት በጣም ተለምዷል። ስለዚህ ፀጉሯንም ማከናንበን ድጋሚ ደግሞ ጽዋውና ዘንባባውን መስቀሉን ብናወጣ ይህንን ሰዎች ለመቀበል ስለሚቸግራቸው ይህንን እንደዚህ እንደመነሻ እናድርገውና ወደፊት የሚስተካከል ይሆናል የሚል ሀሳብ ነበራቸው። በወቅቱ ጽዋውን ፈቃደኛ አልነበሩ። በኋላ ግን ይሄ ራሱ የተሰራው ስራ ሌሎች ሰዎች ደግሞ ኮፒ እያደረጉት ይህንን ራሱ እንዲስሉት ምክንያት ሆኗል ማለት ነው። እና በወቅቱ ይሄ ነገር ኤክስፔክት አላደረኩትም ነበረ፣ ግን ይሄ ነገር ሀፕን አድርጓል ማለት ነው። ሌላኛው ደግሞ ያው ቀሲስ አማረ ክብረት አሁንም እሳቸው የሳሉት ስዕል ይሄ ቅድስት አርሴማ እና ቅዱስ ጊዮርጊስ ቤተክርስቲያን የሚገኝ ስዕል ነው። በኋላ ይህንንም ደጋግሞ ሰርተውታል። ይሄ ኤግዛክት ስዕልን በዚህ ኮምፖዚሽን ላይ የምንመለከተው ቅዱስ ድርጣድስ አንገቷን ሰይፉ ሰማዕትነት እንደተቀበለች የሚገልጽ ሀሳብ ነው እዚህ ጋር የምንመለከተው ስዕል። ግን ከታሪኩ አንጻር ድርጣድስ አንገቷን ሰየፋት ወይም ደግሞ ቆረጣት የሚል ቃል የለም። በሱ ትእዛዝ በወታደሮች ሰማዕት እንደሆነች ነው ከዚህ በፊት የተጻፉ ጽሑፎችም የሚገልጹት፣ እንዲሁም ደግሞ የተሳሉ ስዕሎችም የምንመለከተው በእኛ ቤተክርስቲያንም ማለት ነው። ቀደም እንዳየነው ጥንታዊ ስዕል ላይ ሰማዕታት ከተገደሉ በኋላ በንጉሱ ላይ ጋኔን ተጫነበት። በኋላ መልኩም ተለውጦ እንደ ሪያ ሆነ። ቅዱስ ጎርጎርዮስ ወደ እርሱ መጥቶ በላዩ ጸልዮ እስከ አዳነው ድረስ ይላል። ስለዚህም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። የቅዱሳን ሰማዕታትን ስጋቸውንም ከተጣለበት ሰብስቦ በአማረ ቦታ አኑሯቸው። የአማረች ውብ ቤተክርስቲያንም ተሰራላቸው። ከእነርሱም ታላላቅ ድንቆች ተአምራት ተገለጡ ይላል። ይሄ የመስከረም 29 የሚነበበው ነው። ቅዱስ ድርጣድስ አምኗል። እዚህ ጋር እንደምትመለከቱት አመነ ነው የሚለው። ካመነ በኋላ የሰማዕታቱ ስጋቸውን ከያለበት ቦታ እንዲሰበሰብ ተደረገ። ቤተክርስቲያን አሳነጸላት። ታኅሳስ 6 የሚከበረው ድርጣድስ የሰራው ቤተክርስቲያን በነገራችን ላይ እና ሀገሩን ሁሉ ክርስቲያን ያደረገ እናታችን ቅድስት አርሴማ ከብዙ ሰማዕታት አንዱ ልዩ የሚያደርጋት አንድ ሙሉ ሀገር ክርስቲያን እንዲሆን ምክንያት የሆነች ናት። ስለዚህ ከዚህ አንጻር ድርጣድስን አንገቷን እንደሰየፈት አድርጎ መሳል እና አሁንም ስለ እሱ ክፋት መነገሩ ሰዎች አሁንም እሱን እንደ ኃጢአተኛ አድርገው እንዲቆጥሩ እንዲጠሉት ጭምር የሚያደርግ እሱን ተማጽነው በረከት ረድኤት ከማግኘት ፈንታ ይልቅ እንዲጎዱ የሚያደርጋቸው ናቸው እና የእግዚአብሔር ቅዱሳንን መውቀስ ራሱን የቻለ ይዞት የሚመጣው ፈተና አለ እና ስለዚህ ካለማወቅ የምንበድል ሰዎች እግዚአብሔር አምላክ ልቦና እንዲሰጠን ቅዱስ ፍቃዱ ይሆነልን። ሌላኛው ደግሞ የምንመለከተው የኤአይ ስዕሎች ያመጡት ተጽዕኖ በተለያዩ ማህበራዊ ሚዲያዎች ማለት ነው እና ስለዚህ ጋር እንደምንመለከተው ይሄ የሆቫንያታን ስዕልን እነ ሰዓሊ ደረጀ ሳሉት። እነ ሰዓሊ ደረጀ ነው መሰለኝ አይደለ? አዎ ሰዓሊ ደረጀ አለሙ ማለት ነው። እነ ሰዓሊ ደረጀ አለሙ ሳሉት። ያ የሳሉት ስዕል በኋላ ሰዎች በኤአይ ተጠቅመው የቅድስት አርሴማ በዓል መዝሙር ስብስቦች ብለው በዩቲዩብ ላይ ይጠቀሙበት እንመለከታለን። እንደ ሳምብኔል ቲክቶክም ላይ ደግሞ ሰዎች የቅድስት አርሴማ ብለው ይህንን በኤአይ ደግሞ በቻትጂፒቲ የተሰራ ይህንን የኤአይ ስዕሎች እናያለን። ይሄኛው ስዕል መነሻው ምንድን ነው ስንል ቀሲስ አማረ የሳሉት ስዕል ነው። ይሄኛውም ደግሞ በፌስቡክ ላይ ደግሞ ሰዎች ሼር አድርገውት ብዙ ሰው ያነበበው የተመለከተው ስዕል ነው። እዚህ ላይም በኤአይ ነው። ይህም ወደ ሪያሊስቲኩ ኢታሊያኒቱ ስታይል ይገኛል። ይሄ ደግሞ ወደ ካርቱኒሽ ስታይል የቀረበ ስዕል ነው ማለት ነው። ስለዚህ በእንደዚህ አይነት መልኩ እንመለከታለን የተሳሉ ስዕሎችን። ስለዚህ መፍትሄ ምን እናድርግ ሲል ስለ ቅድስት አርሴማ አንደኛ በደንብ ታሪኳን ተረድቶ ማክበር፣ በተለይ ለአርመን ሀገር የዋለችውን ለንጉሱና ለሕዝቡ ይህንን በደንብ አድርጎ መረዳት። ሶስተኛ ነገር ደግሞ ሰዓሊያን ደግሞ የቀደሙ አባቶች የሳሉትን መነሻ በማድረግ ታሪኳን በስፋትና በአይነት መሳል አለባቸው። ስለዚህ ቅዱስ
አርሴማ ቅድስት አርሴማ ከተለያዩ ቅዱሳን ጋር ስትሰደድ፣ በህንፃ ቤተክርስቲያኗ ሲታነጽ፣ ተአምር ሲደረግ፣ እንዲሁም ደግሞ በድርጣድስ ፊት ቆማ ስለ እምነቷ ስትመሰክር እና ሌሎች ሀሳቦችን ከገድሏ እየታየ ብዙ ታሪክ ሊሰራለት የሚገባ ቅድስት ናት። ሰው እንደሚወዳት መጠን ማለት ነው። የሚያስቡ ምዕመናን ደግሞ በእልህ ካልሆነ ወይም ደግሞ ይህ ካልሆነ አልቀበልም ማለት ከማስቸገር መቆጠብ አለባቸው። ቅድስት አርሴማን ከወደድናት እንደ ክብሯ መጠን ታሪኳን ተረድተን ልናከብራት ስለሚገባ ማለት ነው። ይህንንም ታሪክ በማሰብ በመጨረሻ ላይ እኔ የሳልኩትን ስዕል በተወሰነ መልኩ ማብራሪያ አቀርብላችኋለሁ። እዚህ ጋር መልአኩ ከላይ መሆኑ ሰማያዊ መሆኑን ያመለክታል። ሰማያዊ መሆኑን ብቻ ሳይሆን በእጁ የያዘውን አክሊል እንመለከታለን። የሰማዕትነት አክሊል ለእሷም ለሰማዕታቱ የወረደ መሆኑን ያመለክታል። በጥንታዊ ቤተክርስቲያን ላይ ወደ 6 አክሊል ወርዶላታል። ይሄ ቦታው ግን አመቺ ስላልሆነ በአንዱ አክሊል 6ቱን አክሊል ሲምቦላይዝ ለማድረግ ነው የተሞከረው። ሌላኛው ደግሞ ማህበረ ቅድስት አርሴማ ደናግሎችን አብሯት ከእሷ ጋር ሰማዕት የሆኑትን ብቻዋን ላይ አይደለም ሰማዕት የሆነችው የክርስቶስ ሙሽራ የሆነችው ከእሷ ጋር ሌሎችም ነበሩ። እነሱንም ለመዘከር ተሞክሯል። እንዲሁም ደግሞ በእጇ እዚህ ጋር የምትመለከቱት የያዘችው እንስራ የያዘችው ደግሞ የእደ ጥበብ ውጤት ይዘው ያንን እየሸጡ እንደነበር እና ያንን የምትሰራዋን ሴትን ለመወከል ነው። እንዲሁም ደግሞ እዚህ ጋር ደግሞ እናቷ ቅድስት አጋታም ትገኛለች። እናቷ ቅድስት አጋታ ደግሞ በእምነቷ እንድትጸና ስትነግራት እንመለከታለን ማለት ነው። እዚህ ጋር የተጻፈውን ጽሑፍም ስንመለከት እወቂ ይህ ርኩስ አረሚ እንዳያረክስሽና ሰማያዊ ሙሽራሽን እንዳትተይ እርሱም ክብር ይግባውና የእግዚአብሔር ልጅ ሕያው ክርስቶስ ነው በማለት ቅድስት አጋታ በመስከረም 29 በሚነበበው እንደተነገረቻት እንመለከታለን። እዚህ ጋርም አርኪው ተጽፎ እናገኛለን። ይሄኛው የመስከረም 29 ነው። ያው ለእናታችን ለቅድስት አርሴማ ሰላምታ የሚሰጥ ለእሷ ብቻ ሳይሆን ከእናትሽ ከቅድስት አጋታ እና እንዲሁም ደግሞ ለደናግል ከአንቺ ጋር አብሮ ለሞቱ ሰላምታ ይገባል የሚል ነው። እዚህኛው ጋር ደግሞ ለታኅሳስ 6 የሚነበበው ፍልሰቷን ያስባል። በብዙ ምስጋና እና በጉባኤ የእናታችን የቅድስት አርሴማ ቅዱስ አጽሟ እንደተሰበሰበ እና በዛ ቤተክርስቲያን ላይ እንደተመረቀ እንደታሰበ የሚገልጽ ነው። እዚህ ጋር አባታችን ቅዱስ ጎርጎርዮስ ከሳቴ ብርሃን ይገኛል። ይህም ቤተክርስቲያኑን የባረከው የቀደሰው አባት ነው። እዚህ ጋር ደግሞ አባታችን ቅዱስ ድርጣድስ ንጉሥ ይገኛል። እሱ ደግሞ ህንፃ ቤተክርስቲያኗን ምን ያደረገ ነው የሰራላት እንደሆነ እንመለከታለን ማለት ነው። በዚህኛውም ጋር ሳይዙ አነስ ቢልም ግን የእናታችን የቅድስት አርሴማ ታሪክን በሚገልጽ ነው። እናታችን ቅድስት አጋታም ትታያለች። ቅዱስ ጎርጎርዮስ ከሳቴ ብርሃን አለ። እንዲሁም ደግሞ ቅዱስ ድርጣድስ አለ። እዚህ ጋር ደግሞ ሰማዕትነት ስትቀበል ነው። እዚህ ጋር እንደምንመለከተው ሰማዕት ስትሆን አንገቷን የቆረጠው ድርጣድስ አይደለም፣ እሱ ያዘዘው ወታደር ነው። ስለዚህ ይህንንም በደንብ አድርገው ማሰብ እና መረዳት ያስፈልጋል ማለት ነው። ሌላኛው የምንመለከተው የመጀመሪያው ስዕል የተሰራው ለዋሉ ቁስቋም ማርያም ወላይታ ቤተክርስቲያን የምትገኝ ነው። እዚህ ጋር በቪዲዮ ላይ ፖዝ አድርጋችሁ ማየት ትችላላችሁ። ሀሳቡን የሚገልጽ ነው። እንዲሁም ደግሞ ኢትዮ አይከንስ የሚለው ቴሌግራም ቻናል ላይ እነዚህ ሀሳቦች በጽሁፍ መልክም እንዲሁም ደግሞ ፒዲኤፉም እዛ ላይ አታች ስለተደረገ ከነ ቪዲዮ መመልከት ትችላላችሁ። ያስተማረን የመከረን የአባቶቻችን አምላክ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። የቅድስት አርሴማ ረድኤት የነ ቅድስት አጋታ እና ከእሷ ጋር ሰማዕት የሆኑት ማህበረ ደናግል ቅድስት አርሴማ እነሱ በሙሉ ምልጃቸው ከሁላችን ጋር ይሁን። እንዲሁም ቅዱስ ጎርጎርዮስ ከሳቴ ብርሃን ፓትርያርክ እና ቅዱስ ድርጣድስ ከባለቤቱ እና ከእህቱ እና ከሁሉም ቅዱሳን የአርመን ቅዱሳን በረከትና ረድኤት እግዚአብሔር አምላካችን ያሳትፈን። ያስተማረን የመከረን አምላካችን የቅዱሳኑን በረከት ረድኤት አግኝተን መንግስቱን እንድንወርስ ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር።